ሰላም ናችሁ የርግበኖ ተከታታዮች። ዛሬ ላቀርብላችሁ የፈለኩት ከመጽሐፈ ሄኖክ ስለ ባለፈው የጀመርኩትን የእንቁ አእባን ወይም ደግሞ የከበሩ ማዕድናትን የተወሰኑትን ለማሳየት ሞክራለሁ። ይህም መጽሐፍ ፈልጉና አንብቡት። በጣም ቆንጆ መጽሐፍ ነው። በእርግጥ ስለ ሄኖክ 80 አሃዱ ላይ በደንብ ቆንጆ ሆኖ ተቀምጧል። በጣም ምጡቅ የሆነ ዕውቀት ያለው ሰው እንደነበረ ይናገራል። እኔም አንድ ገዳም ውስጥ ሄጄ አይቻለሁ። በጣም ትልቅ የሆነ መጽሐፍ ሄኖክ ከሱ የተቀዳ ነው። ማለት የቀደም ሲል እስራኤል ውስጥ ሁለት ወንድማማቾች ኩምራን የሚባል ቦታ ላይ ይመስለኛል አራተኛው ነው አምስተኛው ኬቭ ላይ ሲቆፍሩ ነው ድንገት ያገኙት ስክሮሉን። ከዛ ነው ያገኙትና ይሄ መጽሐፍ በጣም የራስ መታት ነው የሆነባቸው ለነጮቹ ማለት ነው። መጨረሻ ላይ ከኢትዮጵያ ካለው ጋር በማስተያየት አንድ አይነት መሆኑን አረጋግጠው ከዛም በኋላ ነው ለኢትዮጵያ እውቅና መስጠት የጀመሩት። መጽሐፉ ዘ ሎስት ፕሮፌት ኦፍ ዘ ባይብል ሄኖክ ዘ ኢትዮጵያን፣ እንግዲህ የተሰወረው ወይም ደግሞ የተለየው ኢትዮጵያዊው ነብይ ሄኖክ ስለሱ ነው የሚነግረው። ግሬተር ዛን አብርሃም ሆሊየር ዛን ሞሰስ ይላል። ከአብርሃም የበለጠ ከሙሴ ደግሞ ቅዱስ የሆነ እንግዲህ ይሄ ትልቅ አባት ከ365 ዓመት ነው የቆየው። ከዛ በኋላ ሞትን አላየም፣ ፈጣሪ ወስዶታል። እንግዲህ ነጮቹ እንደዚህ ጥቁር አድርገው ነው የሰሩት። እዚህ ፔይንት ያደረጉት ወይም ፔይንቲንጉን የሰሩት ማለት ፈረንጅ አይደለም። በእርግጠኝነት አረጋግጠዋል፣ ጥቁር እንደሆነ አረጋግጠዋል ማለት ነው ሄኖክን። ስለ ሄኖክ በጣም ብዙ ነገር ማለት ይቻላል። የዛሬው ርዕሴ ስለከበሩ ማዕድናት ነውና የተወሰኑት እንድትካፈሉ ለማቅረብ ሞክራለሁ። ባለፈው የተወሰኑትን ለማየት ሞክረናል። እስከ 12 እስኪያልቁ ድረስ እንደ እግዚአብሔር ፈቃድ እቀጥላለሁ ሌሎችንም ለማሳየት። ዛሬ ግን ያዘጋጀሁላችሁ በመጽሐፈ ሄኖክ የከበሩ ድንጋዮች ድንቅና የእሳት ተራራ አካል እንደሆኑ ተገልጸዋል። አንዳንዶቹ የእግዚአብሔርን ዙፋን የሚመስሉ ናቸው። ሄኖክ 7 ተራራማ የከበሩ ድንጋዮች ማየቱን ገልጿል። 7ቱም እንግዲህ የከበሩ ድንጋዮች የተሰሩ ተራራዎች ናቸው ሄኖክ የተመለከታቸው። በተለይም አንዱ ተራራ ከስታይቢየም ወይም ደግሞ ፕሬዲክቴብል ላይ አለ። እዛ ላይ ታገኙታላችሁ። ወይም አንቲሞኒ። ይህ ማለት ምንድነው? ብረትና ብረት ያልሆኑ ነገር ተቀላቅለው የተሰሩበት ማለት ነው። ይሄ እንግዲህ በዚህ በዘመናችን ነጮቹ የተለያዩ ለምርምር አገልግሎት የሚውሉ ነገሮች ላይ ስታቢየም ይጠቀሙበታል። ሌላው በሰምፔር ወይም ሰማያዊ የከበረ ድንጋይ ወይም ሳፋየር የሚባለው የተሰራውን የእግዚአብሔር ዙፋን እንደሚመስል ገልጿል። መጽሐፈ ሄኖክ ስለ እንቁ አእባን ወይም ድንጋዮች የሚናገረውን እስቲ በዝርዝር እንመልከት የተወሰኑትን። የድንጋይ ተራሮች ሄኖክ በቀንና በሌሊት ስለሚቃጠል ተራራማ ሰንሰለታማ ተራራ ላይ 7 ተራሮች ከድንጋዮች የተሰሩ መሆናቸውን ገልጿል። እነዚህ ተራሮች 3ቱ ወደ ምስራቅ፣ 3ቱ ወደ ደቡብ እና አንዱ በመሃል ላይ የእግዚአብሔርን ዙፋን በሚመስል መልኩ የተደረደሩ ናቸው። ልዩ የከበሩ ድንጋዮች ሄኖክ ስለ ዙፋን መሰል ተራራ ገለጻ ላይ ባለቀለም ድንጋዮች እንቁ ወይም ደግሞ ፐርል የሚባለው እንግዲህ በርካታ አይነት ከለሮች አሉት። የሚታወቀው ሳምፕሉን የተወሰነውን የምታዩት ነው፣ በስዕሉ የምታዩት ነው። ነገር ግን አሁን እዚህ ምድራችን ላይ ደግሞ ባህር ጠላቂዎች ወይም ደግሞ ከውሃ ጋር ከወንዝ ጋር ውቅያኖስም ላይ ሊሆን ይችላል
አንድ ፍጡር አለች ኦይስተር የምትባል በስዕሉ የምታዩት እሷን ይፈለቀቁና ስጋ ለበስ ውስጧ በስጋ የተሸፈነ ነው። የመጨረሻው መሃሉ ላይ ሲደርሱ ፐርሉን ያገኙታል ማለት ነው። እንግዲህ በድሮ ጊዜ የሙሽሮች አንገታቸው ላይ፣ ጆሮአቸው ላይ፣ እጃቸው ላይ እንደ ጌጥ ይጠቀሙበት ነበረ። በዚህ ዘመን ግን አርቲፊሻል የሆነ ፐርል ተሰርቶ ክብ የሆነ ፕላስቲክ ካዘጋጁ በኋላ ይለብጡታል ወይም ደግሞ ላሚኔት ያደርጉታል በተለያየ ቀለም ማለት ነው። ይሄ አርቲፊሻሉ ነው። ያ ግን ኦሪጂናሉ በጣም ውድ ነው። የውጪ ሮያል ፋሚሊ ቤተሰቦች አድርገውት ይታያሉ ብዙውን ጊዜ። ይሄ ነው አንዱ ጃሲንት የሚባለው ድንጋይ እና ቀይ ድንጋዮች ወይ ሩቢ የሚባለው እንዲሁም ሰምፔር ወይም ሳፋየር እና ስቲቢየም ቅድም የነገርኳችሁ ብረትና ብረት ያልሆኑ ነገሮች የተቀላቀሉበት ማዕድን ማለት ነው። እነዚህን አይቷል። እንግዲህ ምልክቶቹ በዚህ ራእይ ውስጥ የከበሩ ድንጋዮች መኖሯቸው በተለይም በእሳት ተራራ አውድና ዙፋን በሚመስል መዋቅር ውስጥ ከመለኮታዊና ሰማያዊ ግዛቶች ጋር ተምሳሌትና ግንኙነት ያሳያል። ሄኖክ ስለዚህ ብቻ አይደለም በሰማያትና በምድር ውስጥ ስላሉት እርሱ እግዚአብሔር ስለፈጠራቸው ፍጥረታት በባህር፣ በየብስ፣ በአየር የሰለጠኑትን በራሪዎችን የሚሳቡትንና የሚንቀሳቀሱትን የሚዘሉትንም ተንሳፋፊዎችንም የሚበረግጉትንም አሳዎችንና አዋፋትንም እንስሳትንም አራዊትንም እጽዋቶችንም በእጽዋት ላይ ያሉትን ድቃቅን ወይም ደግሞ ጥቃቅን ፍጥረታት የዕንቁ ድንጋዮችና በድንጋዩ ውስጥ የሚገኙትን ዕንቁዎች ያላቸውን የተፈጥሮ ባህሪ የሰው ልጆች ይመረምሯቸውና በተሰጣቸው ጸጋ ይጋሩ ዘንድ ስላለው የጥበብ ሚስጥር ለልጅ ልጆቻቸው ያስተላልፉ ዘንድ ከእግዚአብሔር መልአክ ከኡራኤል የተረዳውንና የተማረውን የጥበብ ዕውቀት አስተውሎ በመጽሐፍ ጻፈው። እንግዲህ ለሄኖክ ጥበቡን የገለጸለት ከእግዚአብሔር የታዘዘው ልክ ለእዝራ ጽዋ ልቦና ሰጥቶ ጠቢብ ሊቅ እንዳረገው ሁሉ ለሄኖክም ደግሞ ሚስጥሩን የገለጸለት መልአኩ ኡራኤል ነበር። ስለዚህ ጥበብ በእውቀት ከበረች፣ በማስተዋልም ጸነች። ከእግዚአብሔርም ዘንድ የተመረጠና የተወደደ ሄኖክም ስለሚመጣው ፍጻሜ ቀን ሁሉ ለሰው ልጆች መመሪያ ሥርዓት የሆናቸው ዘንድ የእግዚአብሔርን ትእዛዛት ሕጎችን በመጽሐፉ ጽፎ ለልጁ ለማቱሳላ አስረክቦታልና። በመጽሐፍ ቅዱስ ውስጥ ከአእባን ጋር ወይ ከድንጋይ ጋር በተያያዘ በርካታ ሬፈረንሶች አሉ። ለምሳሌ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ይሄ ማለት እንግዲህ መዝሙር 117:22 ላይ ነው ያለው። ከእግዚአብሔር ዘንድ ሆነች ለዓይናችንም ድንቅ ናት። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን መሰረቱ የጸናውን የማዕዘን ድንጋይን የሚያምን አያፍርም። ድንጋይን ለመሰረት አስቀምጣለሁ የተፈተነውንም የከበረውንም። ኢሳይያስ 28:16 አንቺ የተቸገርሽ በአውሎ ነፋስም የተናወስሽ ያልተጽናናሽም እነሆ ድንጋዮችሽን ሸላልሜ እገነባለሁ። ለምሳሌ አሁን ባለንበት ዘመን በዓለም ላይ የተለያዩ ነፋሳት ዓለምን እያንቀጠቀጡ እናያለን። በተለይ እነዚህ አሜሪካን የበለጸጉ ሀገራት ላይ ሌሎችም ቦታዎች ላይ እነዚህ ይታያሉ። እንደ ሃሪኬን፣ ታይፉን፣ ሌሎችም ሁሉ በተለያዩ ስም የሰጧቸው ነፋሳት እነዚህ ሁሉ በእነዚህ የከበሩ አዕናቅ ወይም ደግሞ ድንጋዮች በእነሱ ቢሰሩና ቢሸላለሙ ያ ነገር እንደሚወገድ እዚህ ላይ እናያለን።
እጅግ በጣም ድንቅ ነው፣ የሚገርም ነው። ለምሳሌ እዚሁ ላይ ምን ይላል? በአውሎ ነፋስ የተናወጥሽ ያልተጽናናሽ ምነው ድንጋዮችሽን ሸላልም የገነባለሁ፣ በሰንፔርም መሰረትሽ አለው፣ የግንብሽንም ጉልላት በቀይ ዕንቁ በሮችንም የሚያንጸባርቁ ዕንቁ ዳርቻዎችሽንም እሰራለሁ። ኢሳይያስ 54:11 ላይ ማለት ነው። እነዚህ የከበሩ ድንጋዮች ከፍተኛ ጠቀሜታ አላቸው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቅ ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞም መረግድና በፈርጥ የሚገባ ድንጋይም የሚለጠፍ ድንጋይም ልዩ ልዩ መልክ ያለውንም ድንጋዮች የከበረውን ድንጋይ በየአይነቱ ብዙም እብነ በረዶች አዘጋጃለሁ ይላል ዜና መዋዕል ቁጥር 29 ላይ። በአጠቃላይ በአሁኑ ሰዓት እነዚህ ድንጋዮች ከፍተኛ ጥበብና ሚስጥር እንዳለባቸው የሚጠቀሙባቸው ሁሉ ኃይል ከበሽታ ራሱ ፈዋሽ እንደሆኑ ነው የተመለከትኩት። የዛሬው ዝግጅቴን በዚህ አጠናቀቃለሁ። በሚቀጥለው በተመሳሳይ ዝግጅት እስክንገናኝ ደህና ሰንብቱ። አመሰግናለሁ።